الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا وأشهد أن لا إله إلا الله وحده لا شريك له إقرارا به والتوحيد وأشهد أن محمد عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما مزيدا. أما بعد، أيها الإخوة والأخوات، السلام عليكم ورحمة الله وبركاته. طيب، በመቀጠል እንግዲህ ሁዝ አቂደቲክ ሚነል ኪታቢ ወሱና አስሰሒሃ የምትለውን ኪታብ አላህ ባገራልን መልኩ ማለት ነው እያየን እንገኛለን። ባረከላሁ ፊኩም። ዛሬ የምናነሳው ማለት ነው ሹሩጡ ቁቡሊል አዕመል ይላል። ሹሩጥ መስፈርት ማለት ነው። ቁቡሊል አዕመል ያኔ ስራችንን ይቀበለን አላህ ስብሓነ ወተዓላ ስራችንን ወዶና እንዲሁም ፈቅዶ ይቀበለን ዘንድ መስፈርቱ ምንድን ነው ይሉናል። ሹሩጡ ቁቡሊል አዕመል የስራ ተቀባይነት ያለው ስራ ለመሆን ሸርጡ መስፈርቱ መሟላት ያለባቸው ነገር ይለናል። ጠይብ ሲን ሱዓል ማለት ነው 13ኛው ጥያቄ ማሂየ ሹሩጡ ቁቡሊል አዕመል። ይሄ ሹሩጡ ቁቡሉል አዕመል የሚባለው ምንድን ነው? ስራችንን ወዶና ፈቅዶ አላህ ስብሓነ ወተዓላ የበላይና ልዑል የሆነው ጌታችን ይቀበለን ዘንድ መስፈርቱ ምንድን ነው ይሉናል። ጂም መልሱ ማለት ነው ሹሩጡ ቁቡሊል አዕመል የስራ ማለት ነው አላህ ስብሓነ ወተዓላ ወዶና ፈቅዶ ይቀበለው ዘንድ ስራችንን ማለት ነው ኢንደላሂ አላህ ስብሓነ ወተዓላ ዘንድ ሰላሰቱን ሶስት ናቸው እያሉ ሰላሰቱን ሶስት ናቸው። አንደኛው ማለት ነው የመጀመሪያው ምንድን ነው? አልኢማኑ ቢላህ በአላህ ስብሓነሁ ወተዓላ ማመን፣ ወተውሂድ እንዲሁም ተውሂድን አጥብቆ መያዝ። ሰውየው እንግዲህ ማለት ነው በአላህ ስብሓነሁ ወተዓላ ታላመነ እንዲሁም ደግሞ ተውሂዱን ጥርት ታላደረገ ማለት ነው ስራው ተቀባይነት የለውም ማለት ነው። አንደኛ ማመን፣ ሁለተኛ ተውሂድ ማለት ነው። ይሄ እንግዲህ የመጀመሪያው ቁጥር ያዘልን ማለት ነው። ቃለ አላሁ ተዓላ አላህም ስብሓነሁ ወተዓላ እንዲህ ሲል ይነግረናል። ምን አለን? ኢነለዚነ አመኑ ወዐሚሉ ሷሊሃቲ ካነት ለሁም ጀነቱል ፊርደውሲ ኑዙላ። እነለዚነ አመኑ እነዚያ ያመኑት አለ ወዐሚሉ ሷሊሃት አምነው ደግሞ መልካም የሰሩት ካነት ለሁም ለነሱ ሆነችላቸው ይላል የበላይና ልዑል የሆነው ጌታችን። ካነት ለሁም ለነሱ ሆነችላቸው ጀናቱል ፊርደውሲ ኑዙላ ጀነተል ፊርዶስ የምትባለው ለነሱ መስተንግዶ ማረፊያ ሆነችላቸው ይለናል አላሁ ሱብሓነሁ ወተዓላ። ጠይብ ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ምን ብለዋል? ቁል አመንቱ ቢላሂ ሱመ እስተቂም። ቁል ብለህ በል አመንቱ ቢላህ በአላህ ስብሓነ ወተዓላ አምን ያለው ሱመ እስተቂም በዛም ላይ ቀጥ በል ይሉናል ነቢዩና ዐለይሂ ሰላቱ ወሰላም። ረዋሁ ሙስሊም ዘግቦታል። ሐዲሱን ሶሒሕ ነው ማለት ነው። ጠይብ ሁለተኛው ማለት ነው ስራችንን እንግዲህ አላህ ስብሓነ ወተዓላ ወዶና ፈቅዶ ይቀበለን ዘንድ ሁለተኛው ደግሞ ማለት ነው ምንድን ነው? አልኢኽላሱ ጥርት ማድረግ ነው። ወሁወ አልአዕመሉ ሊላህ ስራችንን ለአላህ ስብሓነ ወተዓላ ጥርት ማድረግ ነው ማለት ነው። ሚን ገይሪ ሪአኢን
ታዩልኝ ወላ ሱማአቲን እንዲሁም ስሙልኝ ሳይባል ማለት ነው። ወላ ሱማአቲን ይስሙልኝና እዩልኝ ሳይገባበት ማለት ነው። ጥርት ማድረግ ስራችንን ማለት ነው። ቃለ ተዓላ ከፍና ላቅ ያለው አላህ ሱብሓነሁ ወተዓላ ሊዕቡዱላህ አላህን ሱብሓነሁ ወተዓላ ሊገዙ ነው ይላል። ኢላ ሊዕቡዱላህ እንግዲህ ተኋላ የቁርአኑ አያት እዚህ ላይ አለ ማለት ነው። ሱረቱል በይና ላይ ገብታችሁት ጊዜ ለማሳጠር ኢንሻአላህ ተዝሁ እናነሳዋለን ማለት ነው። ኢላ ቢሆን እንጂ ሊዕቡዱላህ አላህን ሱብሓነሁ ወተዓላ ያኔ ሊገዙ እንጂ አልታዘዙም ይለናል። አላህን ሱብሓነሁ ወተዓላ ሊገዙ እንጂ አልታዘዙም። ምን ዲን አድርገው ሙኽሊሲነ ለሁ ዲን ጥርት አድርገው ለሱ ማለት ነው ሃይማኖትን አላህን ሱብሓነሁ ወተዓላ ሊገዙ እንጂ አልታዘዙም። እዚህ ላይ መሐላ ሻሂዲያችን ምንድነው? ሙኽሊሲነ ለሁ ዲን ሃይማኖት የሚባለውን ጥርት አድርገው ማለት ነው አላህን ሊገዙ እንጂ ሌላን አልታዘዙም ይለናል። ሶስተኛው ማለት ነው አልመዋፈቀቱ ሊማ ጃአ ቢሂ ረሱሉ ሰለላሁ ዐለይሂ ወሰለም አልመዋፈቀቱ የገጠመ መሆን አለበት። ሊማ ጃአ ቢሂ ረሱሉ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ማለት ነው የመጡበት እንግዲህ የገጠመ ብሎ ማለት ከሳቸው አንደኛ የሰሩት ብለው ያዘዙት፣ ሁለተኛ የሰሩት፣ ሶስተኛ ደግሞ ሲሰራ በዘበናቸው ማለት ነው አይተው ዝም ያሉት ማለት ነው። አይተው ዝም ያሉት ያኔ ያልተጣረሩት ማለት ነው። ያ ነው ማለት ነው። እንግዲህ እኛ የምንሄደው በዛ ላይ ነው፣ በሶስቱ ላይ ነው ማለት ነው። አንደኛ እሳቸው ሰሩት ያሉት፣ ሁለተኛ እሳቸው ሲሰሩት የነበሩት፣ ሶስተኛ ሲሰሩ አይተው ዝም ያሏቸው ሰዎችን ያልከለከሏቸው። ይህ እንግዲህ አህለ ሱና ወልጀማ በዚህ ላይ ተገድፎ የሚሄድበት ነገር ነው ማለት ነው። በሶስት ነው ማለት ነው። ያኔ ይህን ነው ማለት ነው። ስለዚህ አልመዋፈቀቱ የገጠመ መሆን አለበት። ሊማ ጃአ ቢሂ ረሱሉ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም የመጡበትን የገጠመ መሆን አለበት እያሉ ነው። ቃለ አላሁ ተዓላ እንዲሁም አላህ ሱብሓነሁ ተዓላ እንዲህ ይላል በቁርአኑ ማለት ነው። ወማ አታኩም ረሱሉ መልእክተኛችሁ ይዞላችሁ የመጣውን ፈኹዙሁ ያዙ፣ ወማ ነሃኩም አንሁ ፈንተሁ እሱ ደግሞ የተከለከላችሁን እሱን ደግሞ ተከልከሉ ይላል አላሁ ሱብሓነሁ ወተዓላ። ጠይብ ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም እንዲሁም በሐዲሳቸው ምን ይላሉ? መን አሚለ አመለን ለይሰ ዐለይሂ አምሩና ፈሁወ ረድ አይ መርዱዱን ረዋሁ ሙስሊም። መን አሚለ የሰራ አካል አመለን ስራ ለይሰ ዐለይሂ በሱ ላይ የሌለበት ማለት ነው። አምሩና የኛ ትእዛዝ የሌለበት ፈሁወ እሱ ረድ ተመላሽ ነው ስለው አይ ማለትም መርዱዱን ተመላሽ ነው፣ ወደ ሰማይ አይወጣም የሱ ስራ ወደ ራሱ ተመላሽ ነው። ረዋሁ ሙስሊም ዘግቦታል ይላል። የዛሬው ደርሳችን አጠር ያለች ናት፣ ቀልጠፍ ከማለቷ ጋር ማለት ነው። ሀዛ ወላሁ አዕለም ነክተፊ ቢሀዘል ቀድር። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።